ሰላም ሰላም ጤና ይስጥልን የኛ ቤት ዩቲዩብ ተከታታዮች እንዴት ሰነበታችሁ? ባላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁኝ። ዛሬ ደግሞ በጣም የሚጣፍጥና ቆንጆ የሆነ ጥቅል ጎመን በካሮት ጥብስ አሰራር ይዤላችሁ ነው የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። አብራችሁኝ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከኔ ጋር ሁኑ። እዚህ ጋር እንግዲህ ጥቅል ጎመኔን ጎረድ እያደረኩ ነው የምከትፈው ማለት ነው። እውነት ለጾም አማራጭ ይሆንልናል። በጣም ነው የሚጣፍጠው። በጎኑ ሽንኩርቴን በዘይት እያቁላላሁኝ ነው። በተለይ በዚህን ሰዓት በጾም ወቅት ውስጥ ግዴታ ብዙ አይነት መስራት አይጠበቅብንም። አንድ ነገር ብቻ ሰርተን መጠቀም፣ መብላት፣ መመገብ እንችላለን ማለት ነው። በተለይ እንደኔ በጣም ቢዚ ለሆናችሁ ሰዎች ይጠቅማል ማለት ነው። እና እዚህ ጋር ሽንኩርቴ ከበሰለልኝ በኋላ ነጭ ሽንኩርት ነው ያደረኩትኝ። በዘይት እሱንም አብሬ ጥብስ አድርገዋለሁኝ። ከዛ እርድ ነው ያደረኩት። እርዱም ትንሽ ከዘይቱ ጋርና ከሽንኩርቱ ጋር በደንብ እንዲብላላ እንዲበስል አደርጋለሁኝ ማለት ነው። ጨው እንደ ፍላጎታችሁ ጨምሩበት። በብዛት ጨው የማይወድም ሰው ይኖራል። ጨው ካሮት ላይና ጥቅል ጎመን ላይ ያው ራሱ የራሳቸው ጨው ነገር አላቸውና ጨው በፍላጎታችሁ ማድረግ ትችላላችሁ ማለት ነው። እዚህ ጋር እንግዲህ ሽንኩርቴ ከበሰለልኝ በኋላ ካሮቲን ነው የጨመርኩትኝ። ካሮቱ ትንሽ ከዘይቱ ጋራ ከተብላላልኝና ከበሰለልኝ በኋላ ጥቅል ጎመኑን እጨምራለሁ ማለት ነው። በጣም አላበስለውም ካሮቱን፣ ምክንያቱም ከጥቅል ጎመኑ ቀድሞ ሙክክ ብሎ እንዳይበስል ማለት ነውና ትንሽ ነው በዘይቱ ጠበስ ማደርገው። ከዛ አሁን እዚህ ጋር ትንሽ ካሮቴ ጠበስ ካለልኝ በኋላ ጥቅል ጎመኔን ነው የጨመርኩት። ጥቅል ጎመኑም ያው ሲታይ በጣም ብዙ ይመስላል፣ ነገር ግን እሳት ውስጥ ከገባ በኋላ ሙክክ ብሎ ነው የሚበስለው ማለት ነው። ትንሽ ነው የሚሆነው። እንግዲህ ጥቅል ጎመኑን እንደዚህ ጨምሬ ከካሮቱ ጋራ በደንብ አላውሼ እንዲበስልልኝ ክድን አደርገዋለሁኝ። እንደምታዩት ጥቅል ጎመኑ እየበሰለ ሲመጣ እንደዛ ብዙ የመሰለው ትንሽዬ ሆኗል። በጣም ቆንጆና ሽታው በጣም ደስ የሚል ቆንጆ የካሮትና የጥቅል ጎመን ጥብስ ነው እየሰራሁትኝ። እንደምትወዱት ተስፋ አደርጋለሁኝ።
አሁን እዚህ ጋር ጥቅል ጎመኔም በስሎልኛል፣ ካሮቱም በስሏል። ቆንጆ ሆኖ ለምግብነት ተዘጋጅቷል ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። ሁል ጊዜ እንደተለመደው ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁበት ሰላም ሁኑልኝ። መልካም ጊዜ ይሁንልን። ባይ ባይ። ቻው